በቀጠናው ላይ እጅግ አደገኛው የ24 ሰዓት የትራምፕ የጊዜ ገደብ ከማለቁ ከጥቂት ሰዓታት በፊት የሆርሙዝ መተላለፊያ ካልተከፈተ በኢራን የሚገኙ የኤሌክትሪክ ጣቢያዎችን ሁሉ ለመምታት የዛቱት የአሜሪካው ፕሬዝዳንት ሐሳባቸውን ቀይረው የጊዜ ገደቡን ለ5 ቀናት አራዝመዋል። ይህ የማፋግፈግ ማተለያ ነው ወይስ በግልጽ ያልተለየ መሸነፍ? የኢራን አብዮታዊ ዘበኛ ቀጠናው ውስጥ ኢላማዎችን እየለየ ነው። የእስራኤል ኃይል ቢመታቸው የቀጠናው መልክ ለሚቀጥሉት 10 ዓመታት ይለወጣል። የእስራኤል ኃይል ግብፅን ለመምታት የታቀዱ ቦምቦችን በመጠቀም ቴሄራንን መምታት ጀምሯል። አሜሪካም በኢራን የመሬት ውስጥ ሚስጥራዊ ተቋም ላይ ከሁለተኛው የዓለም ጦርነት በኋላ በባህር ኃይል ላይ የተሰነዘረ ትልቅ ጥቃት የሚባል ጥቃት ሰንዝራለች። በ24ኛው ቀን በዚህ ወታደራዊ ግጭት ውስጥ ምን እየተከናወነ ነው? በተለይም ከኢራን ወገን 73ኛው ጥቃት ከተሰነዘረ በኋላ እጅግ የተወሳሰበ ትልቅ ቀውስ ታይቷል። የዚህ ቀውስ ምልክት መታየት የጀመሩት የተራቀቀው የአሜሪካ የአየር መከላከያ ስርዓት በግልጽ በከሸፈበት ወቅት ነው። የኢራን የባላስቲክ ሚሳኤሎች የአየር ንጣፎችን ሰብረው በመግባት እንደ አራድና ዲሞና ያሉ ዋና ከተሞችን መምታት ችለዋል። በተመሳሳይ ጊዜ የኢራን ወገን የተለመደው የራዳር ሞገድ የማይለቁ የአየር መከላከያ ስርዓቶችን እየተጠቀመ መሆኑን የሚጠቁሙ አደገኛ ወታደራዊ ሪፖርቶች ወጥተዋል። በኢራን ወገን የሚሳኤል ማስጠንቀቂያ ስርዓቶች በማይለዩበት መንገድ የሚሰሩ የአየር መከላከያ ስርዓቶች ጥቅም ላይ ውለዋል። ይህ ጸጥተኛ ታሪክ የኢራን መከላከያዎች የአሜሪካ አየር ኃይል ኩራት የሆነችውን ኤፍ-35ን እንዲመቱ አስችሏቸዋል። በኢራን የአየር ክልል ውስጥ የሚደረጉ በረራዎች ሁሉ የአስቸኳይ ጊዜ አዋጅ ታውጇል። በዚህ ወታደራዊ ጫና መካከል በሎጂስቲክስና በጦር ኢኮኖሚ ላይ ሶስተኛ ቀውስ ታይቷል። የእስራኤል ጦር ባለፈው ሳምንት ለ50 ዓመታት ተዘግተው የቆዩ መጋዘኖችን ለመክፈት ተገዷል። በተለይም ከ1973ቱ የጥቅምት ጦርነት ወዲህ የኢራን ኢላማዎችን ለመምታት ቦምቦችን አውጥቶ ለመጠቀም ተገዷል። እዚህ ጋር በርካታ ጥያቄዎች ይነሳሉ። ከትራምፕ የትላንትናው ማስጠንቀቂያ በኋላ ጦርነቱ እንዴት ሊያድግ ቻለ? እንደ ታድ ያለ ውስብስብ ስርዓትስ ጥቃትን መመለስ እንዴት አቃተው? የኢራን ሚሳኤሎችስ እንዴት አራድና ዲሞናን ዘልቀው ማጥቃት ቻሉ? ኤፍ-35ስ እንዴት ተጋለጠች? እና ምንም አይነት የራዳር ሞገድ ሳይሰማ ተመታች? የእስራኤል ጦርስ ዘመናዊ መሳሪያዎችን ትቶ ከ50 ዓመት በፊት የተቀበሩ ቦምቦችን ለምን ለመጠቀም ወሰነ? ሰላም ጤና ይስጥልን የተከበራችሁ የኤንኤስ ኒውስ ቤተሰቦች፣ የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ አዳዲስ መረጃዎችን ይዘን በሰዓቱ ተገኝተናል። እስከ ጥንቅራችን ማብቂያ ድረስ አብራችሁን ሁኑ። ሰናይ ቆይታን ተመኘን። በቀጥታ ወደ ዝርዝር መረጃው አለፍን። በ24ኛው ቀን የጦርነቱ እንቅስቃሴ የኢራን አብዮታዊ ዘበኛን የሚሳኤል አቅርቦት ሰንሰለት ለመቁረጥ ወደ ታለመ ዘመቻ ተለውጧል። በምላሹም የኢራን ወገን ያልተመጣጠነ የአጸፋ ጥቃቱን ቀጥሏል። በአንደኛው ወገን የአሜሪካ ጦር ከእስራኤል ጋር በመሆን የኢራንን የማጥቃት አቅም ከምንጩ ለማዳከም ትኩረት አድርጓል። ጥቃቶቹ ከመሬት በታች የሚገኙ የባላስቲክ ሚሳኤል ማምረቻ መገጣጠሚያና ማከማቻ ተቋማትን ኢላማ ማድረግ ጀምረዋል። ትኩረቱ በቴህራን አቅራቢያ በደቡብ ኢራን ከሚገኙ ኩጂር የጠፈርና አየር መንገድ መቆጣጠሪያ ማዕከላት ላይ ነበር። የዚህ ዘመቻ ዓላማ የተለያዩ ርቀቶችን የሚሸፍኑ የባላስቲክ ሚሳኤሎችን ለመስራት የሚውሉ የዕቃ አቅርቦቶችን መቁረጥ ነው። ለምሳሌ ፋታህ 360፣ ፋታህ 110፣ ዙልፈቂር እና ሃጂ ቃሲም ናቸው። ጥምረቱም በኢራን የሚሳኤል አመራር ላይ የሎጂስቲክ መዳከም ለመፍጠር አልሟል። አዳዲስ መሳሪያዎችን ማምረት ሳይችሉ የድሮ ክምችታቸውን እንዲጨርሱ ለማስገደድ ነው። ኢራን በበኩሏ አሁንም በከፍተኛ ሁኔታ በክላስተር ቦምቦች ላይ መተማመኗን ቀጥላለች። የእስራኤል ጦር ግምት እንደሚያሳየው በቅርቡ በእስራኤል ላይ ከተተኮሱት የኢራን ሚሳኤሎች ውስጥ 70 በመቶ ያህሉ የክላስተር ቦምቦችን የተሸከሙ ናቸው። ይህ በጦርነቱ የመጀመሪያ 10 ቀናት ከነበረው 50 በመቶ ትልቅ ጭማሪ ነው። እነዚህ መሳሪያዎች በሚተኮሱበት ጊዜ ከ24 እስከ 80 የሚደርሱ ትናንሽ ቦምቦችን ይበትናሉ። እስከ 10 ኪሎ ሜትር የሚደርስ ስፋት ላይም ይሰራጫሉ። እነዚህ ቦምቦች በመሬት ስበት ኃይል ወርደው መሬት ሲነኩ ይፈነዳሉ። ይህ ታክቲክ ትክክለኛ ያልነበረውን ጥቃት ሰፊ ጥፋት ወደሚያደርስ መሳሪያ ይለውጠዋል። የእስራኤል ወታደራዊ ዘጋቢዎች እንደሚገልጹት 24 ያህል የክላስተር ሚሳኤሎች እንደ ፔታህ ቲክቫ፣ ባቲያም፣ ሆሎንና ቴልአቪቭ ባሉ ሰው በሚበዛባቸው አካባቢዎች ወድቀዋል። ብዙ ቦምቦች በወቅቱ ሳይፈነዱ መሬት ላይ በመቅረታቸው ለህይወት ስጋት ሆነዋል። ይህም የነፍስ አድን ስራውን
አዳጋች አድርጎታል። እነዚህ መሳሪያዎች የሟቾቹን ቁጥር በጊዜ ሂደት እየጨመሩት ነው። ነገር ግን እዚህ ጋር የአየር መከላከያ ስርዓቶች ከተሞችን ለመጠበቅ ይህን ሁሉ ጥቃት መመለስ ችለው ነበር የሚለው ጥያቄ ይነሳል። አንድ የእስራኤል ወታደራዊ ዘጋቢ ኢራን ከጦርነቱ ጅማሬ ጀምሮ ከ400 በላይ ባላስቲክ ሚሳኤሎችን እንደተኮሰችና ጦሩ 92 በመቶውን ማክሸፉን ተናግሯል። ነገር ግን የጦርነት ጥናት ተቋም እንደሚያሳየው የክላስተር ቦምቦች አጠቃቀም የማክሸፍ ሂደቱን እጅግ አስቸጋሪ አድርጎታል። ይህ ደግሞ የአሜሪካ የአየር መከላከያ ስርዓቶች ችግር እንዳለባቸው ያሳያል። በመጋቢት 21 ምሽት የኢራን የባላስቲክ ሚሳኤሎች ሁሉንም የመከላከያ ንጣፎች ሰብረው በመግባት በደቡብ እስራኤል የሚገኙ ሰፈራዎችን በመምታታቸው ትልቅ ስብራት ደርሷል። በነቀብ ክልል የሚገኙ አራድና ዲሞና የተባሉ ሁለት ዋና ከተሞች ቀጥተኛ ጥቃት ደርሶባቸዋል። አራድ ከተማን የመታው ሚሳኤል ግማሽ ቶን የሚመዝ የአሜሪካ ታድ ስርዓት ከእስራኤሉ አረው 2 እና አረው 3 ጋር አብሮ እንዲሰራ የተቀረጸ ነው። ባላስቲክ ሚሳኤሎችን ከአካባቢ አየር ውጭና ውስጥ በቀጥታ በመጋጨት ለማጥፋት ይሞክራል። የመጀመሪያ ደረጃ ወታደራዊ ሪፖርቶች እንደሚያረጋግጡት የታድ መቃወሚያ ሚሳኤል በአራድ ላይ በነበረው ተልዕኮ ሙሉ በሙሉ ከሽፏል። እንዲሁም ቤትና ከተማ ላይ ተመሳሳይ ውድቀት አጋጥሞታል። መጀመሪያ ላይ ምክንያቱ የሰው ስህተት ወይም የሶፍትዌር ችግር በሚል ምርመራ ተጀምሮ ነበር። የጦር ሰራዊቱ ውድቀት በሰው ስህተት አለመሆኑና አረው ሚሳኤል ላይ ብልሽት እንደነበርም ተገልጿል። የታሪክ መዝገቦች ለዚህ ብልሽት ተአማኒነት ይሰጣሉ። ምክንያቱም ቀደም ሲል በፓትሪዮትና ታድ ራዳሮች መካከል የግንኙነት ችግር ይታይ ነበር። የመረጃ ልውውጥ በሰከንድ ስበርባሪ እንኳን ቢዘገይ የማክሸፍ ስሌቱን ያበላሸዋል። ሌላው ጠንካራ መላምት በኢራን የተተኮሱት ሚሳኤሎች የመቆጣጠርና አቅም የመቀየር ችሎታ ያላቸው የጦር ግንባሮች ነበሯቸው የሚል ነው። ታድ ሚሳኤሉን የሚጋጭበትን ትክክለኛ የሂሳብ ነጥብ ያሳያል። ሚሳኤሉ በድንገት አቅጣጫውን ሲቀይር መቃወሚያው ባዶ ቦታ ላይ ይሄዳል። ይህ ውድቀት ታዲያ በመጋቢት ወር መጨረሻ ላይ ለምን በግልጽ ታየ? ምስጢሩ በኢራን የተካሄደው ትክክለኛ የራዳር የቅድመ ማስጠንቀቂያ መረብን የማውደም ዘመቻ ነው። ትንታኔዎች እንደሚሉት ኢራን በመጋቢት 8 አካባቢ እንደ ቃድር አሚድና ከይቨር ሻያን ያሉ ሚሳኤሎችን በመጠቀም ኤኤንቲፒዋይ የተባሉ ራዳሮችን መታለች። አንዱ ራዳር ከ1.1 ቢሊዮን ዶላር በላይ የሚወጣ ሲሆን የታድ ስርዓት ዋነኛ ነርቭ ነው። እነዚህ ጥቃቶች በዮርዳኖስ፣ ኳታር፣ ሳውዲ አረቢያና ኩዌት የሚገኙ መሰረተ ልማቶችን ኢላማ አድርጓል። ይህም አሜሪካን አይነ ስውር አድርጓታል። የራዳሮቹ መውደም በእስራኤል ያሉ ባትሪዎች የቅድመ ክትትል እድል እንዲያጡ አድርጓል። አጭር ጊዜ ብቻ ስለሚኖራቸው የኮምፒውተር ስሌቶች ከአቅጣጫ ቀያሪ ሚሳኤሎች ጋር መገናኘት አልቻሉም። የኢራን አብዮታዊ ዘበኛም የራዳሮቹ መውደም ነው የእስራኤል የማስጠንቀቂያ ድምጾች ሚሳኤሉ ከመውደቁ ጥቂት ቀደም ብሎ እንዲጮሁ ያደረገው ብሏል። ይህ አዲስ እውነታን ፈጥሯል። የጦር ሰራዊቱ የውስጥ ግንባር አመራር መከላከያው 100% አስተማማኝ አለመሆኑን አምኗል። ነዋሪዎችም መጠለያ ውስጥ እንዲቆዩ አዟል። እንዲያውም በቤርሳቤህ የሚገኘው ሶሮካ ሆስፒታል በቦምብ ጥቃት ወቅት በተጨማሪም የግል መልእክት የተሰኘው አዲስ የሞባይል ማስጠንቀቂያ ስርዓት መክሸፉም ታውቋል። ይህንንም ተከትሎ ያለ ኢንተርኔት መልእክት መላክ ያለበት ስርዓት ሳይሰራ ቀርቶ ህዝቡ በተለመደው የማስጠንቀቂያ ድምፅ ላይ ተማምኗል። ይህም ድምፅ ከፍንዳታው ጋር እኩል ነው የሚጮኸው። አሁንም ጦሩ ውድቀቱ የቴክኒክ ነው ወይስ የሰው ስህተት የሚለውን እያጣራ ይገኛል። በአሮና ታድ መካከል መረጃ ለማስተሳሰርና የራዳር መጥፋቱን ለማካካስ የሶፍትዌር ማሻሻያ እያደረጉ ነው። የሁሉም ትኩረት ባላስቲክ ሚሳኤሎች ላይ ሳለ እውነተኛው ምት ግን ከሰማይ መጥቷል። የአሜሪካ ማዕከላዊ ሴንትኮም አንድ ኤፍ-35 የስውር ተዋጊ ጀት በኢራን ውስጥ በነበረ ተልዕኮ ላይ ከባድ ጉዳት እንደደረሰባት አስታውቋል። ምንም እንኳን የማቀዝቀዣ ቴክኒኮች ቢኖሩም በከፍተኛ ፍጥነት ሲበር የሚፈጠረው ሙቀት በሙቀት መከታተያ ስክሪኖች ላይ በግልጽ ይታያል። ኢራን ራዳር የማይጠቀሙ የሙቀት መከላከያ ስርዓቶችን እንደተጠቀመች ይገመታል። ከነዚህም መካከል መጂድ የተሰኘው የአጭር ርቀት መከላከያና በትከሻ የሚተኮሰው ሚሳቅ 2 ይገኙበታል። መጂድ 8 ኪሎ ሜትር ርቀትና 6 ኪሎ ሜትር ከፍታ ድረስ ለመምታት የሚችል ሲሆን ምንም አይነት የራዳር ምልክትም አይሰጥም። ሚሳቅ 2 ደግሞ በድምጽ ፍጥነት 2.8 እጥፍ የሚጓዝ የሙቀት መፈለጊያ ሚሳኤል ነው። እነዚህ ሁለት ስርዓቶች ሲቀናጁ አብራሪው አደጋው ሳይደርስበት እንዲያውቅ ዕድል አይሰጡም። ታዲያ የኤፍ-35 የውስጥ መከላከያ ስርዓት ለምን አደጋውን አላወቀም? ስርዓት 360 ዲግሪ የሚሸፍኑ 6 ካሜራዎች ስላሉት ሚሳኤል ሲተኮስ በሽርፍራፊ ሰከንዶች ውስጥ ማስጠንቀቂያ መስጠት ነበረበት። ነገር ግን በቪዲዮ ላይ አውሮፕላኑ ምንም አይነት የማምለጥ ሙከራ ሲያደርግ አይታይም። ይህም
ወይ ሚሳኤሉ በቅርብ ርቀት መተኮሱን ወይም ኢራናውያን የሚሳኤሉን ሙቀት መጠን የሚቀንስ ዘዴ ማበልጸጋቸውን ያሳያል። ይህ ሁኔታ የአሜሪካን ስውር አውሮፕላኖች በነፃነት ይንቀሳቀሳሉ የሚለውን እምነት ቀይሮታል። እነዚህን ጸጥተኛ ጉዳዮች ነገር ግን ከፍ ብሎ መብረር ለምድር ጦር የሚሰጠውን የአየር ድጋፍና የጥቃት መሳካት ይቀንሰዋል። ስለዚህ ከራዳር መሰወር ብቻውን ጋሻ መሆን አይችልም። የሙቀት መከታተያ በሞላበት ሰማይ ላይ ዋስትናም አይሆንም። ሰላም